ጥያቄ አለኝ። እሺ ትጠይቅናለሽ። የእኛ ጎረቤት ክርስቲያን አላቸው። ጠሩኝና እነሱ ቤት ሄድኩኝና የልጃቸው ልደት ኬክ በላሁኝ። ይቻላል? ክርስቲያን ጎረቤቶች የበዓል ቀን ለአምልኮ ተብሎ የተሰራ ለልደት ተብሎ የተሰራ አይቻልም፣ አይፈቀድም። በእስልምናም የልደት እንኳን ነገር አይቻልም እና ስለዚህ ሌላ ምግብ ቢሆን ችግር የለው ነበር። ሌላ ቁርስ፣ ምሳ፣ እራት እንደምንበላ ኖርማል ምግብ ክርስቲያን ጎረቤቶች ሰርተው ቢጋብዙን ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ጋብዘዋቸው የሌላ እምነት ተከታዮች ሄደው በልተዋል። እኛም ብንጋብዛቸውን ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ለይሰ ልሙእሚኑ ለዚ የቤቱ ሽብዓንን ወጃሩሁ ጃኢዕ ብለው ተናግረዋል። ከጎኑ ከጎረቤቱ ያለው ዘመዱ ወይም ጎረቤቱ ሰውየው ተርቦ እያደረ ለራሱ ጠግቦ ያደረ ትክክለኛ ሙስሊም አይደለም ብለዋል። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ሙስሊም ትክክለኛ ሙስሊም አይደለም ብለዋል። ስለዚህ የሌላ እምነት ተከታይም ቢሆን አካፍለን ማብላትን ያስተምራል እስልምና። እሺ፣ ነገር ግን ልደት በእስልምና የማይፈቀድም። አንድ ሰው ከተወለደ ልደቱን ያክብር የሚል የለም። ነቢያችን ሰለላሁ ዐለይሂ ወሰለም ልጆችን ወልደዋል። ልደትን ማክበር የሚቻል ነገር የተደነገገ ቢሆን ከአምላክ ዘንድ ለልጆቻቸው ልደትን ባከበሩ ነበር። ነገር ግን ይሄን ነገር አለማድረጋቸው ስህተት እንደሆነ ያሳየናል ማለት ነው። ስለዚህ አይቻልም። እሺ፣ አሁን ምንድን ላድርግ? ተውበት አድርጊ። እሺ፣ አምላክ አላህ እኮ ይቅር በለኝ ብለሽ ተውበት አድርጊ ወደ አላህ። እሺ